ወሰግነው የባዛሩ ዋነኛ ዓላማ የኑሮ ውድነትን ለማረጋጋት ሲባል የተመሰረተ ነው። ለተከታታይ 5 ቀናት የሚቆይ ባዛር ነው። አምራቹና ሸማቹን ለማገናኘት ሲባል የተመሰረተ ባዛር ነው። ለረመዳኑ የሚያስፈልጉ ፓኬጆች በሙሉ እዚህ ይገኛሉ። የፋብሪካ ዱቄት ሁሉም ፋብሪካዎች እዚህ ይገኛሉ። የስንዴ፣ ገብስ፣ ቅንጬ፣ ባቄላ፣ አተር ሌሎች የግብርና አትክልትና ፍራፍሬ ሁሉም አይነት እዚህ ማግኘት ይቻላል። ለሾርባ ማቅረቢያ የሚሆኑ ደግሞ ሳህን፣ ሌሎች ምርቶች እዚህ ማግኘት ይቻላል። ዋጋው በተመጣጣኝ ሁኔታ የቀረበ ነው። ዋጋው ተመጣጣኝ የሆነበት ምክንያት ዋነኛው ምክንያቱ ምንድነው? አንዱ ምርቱ ሲቀርብ የትራንስፖርት ወጪውን እኛ መንግስት ነው የሸፈነው። ሁለተኛ የቦታ ኪራይ የሚባል ነገር የለም። ስለዚህ በዚህ ምክንያት ክፍያ የሚባል ነገር እዚህ ቦታ ላይ የለም፣ ነፃ ነው። ስለዚህ በነፃ አቅርቦ የሚሸጡበት አምራቾች በነፃ አቅርቦ የሚሸጡበት ስለሆነ ሸማቾች ደግሞ በተመጣጣኝ ዋጋ ምርቱን ማግኘት ይችላሉ ማለት ነው። ያው የራሱ የሆነ ኮሚቴ የተዋቀረለት አለ፣ ምርት የሚያቀርብ ኮሚቴ አለ፣ ዋጋ የሚቆጣጠር አለ፣ ጥራቱን የሚቆጣጠር አለ። ስለዚህ ከዞን ንግድ ጋር በጋራ ነው እየሰራን ያለ ነው። ምንም አይነት ስጋት የለውም። የጸጥታ ኮሚቴ የራሱ የሆነ ኮሚቴ አለው። ማታ በፖሊስ ተጠብቆ ያድራል፣ ቀን እኛ እንጠብቃለን ማለት ነው። ምንም አይነት ስጋት አይኖርም። በዚህ አጋጣሚ ሸማቾች እዚህ መጥተው እንዲሸምቱ የሚያስፈልጋቸውን አስቤዛ እዚህ ማግኘት የሚችሉ መሆኑን ነው ማንሳት እንፈልገው። አምራቾች ደግሞ ተጨማሪ ምርት ያላቸው የግብርና ምርትም አርሶ አደሮች እዚህ መጥተው እንዲሸጡ መልእክቴን አስተላልፋለሁ።